ሰላም የዩቲዩብ ቤተሰቦች እንደምን ቆያችሁ? አርቲስት ቶክቻው ለዘረኞች እና ለብሔርተኞች ያስተላለፈውን መልእክትና ኢትዮጵያ ውስጥ ለሚገኙ ባንኮች የተላለፈ አጠር ያለ መልእክት ይዤላችሁ መጥቻለሁ ማለት ነው። አብራችሁኝ ቆዩ። ለቤቱ አዲስ የሆናችሁ ቤቱን ሰብስክራይብ እና ፎሎ ሼር ያደረጋችሁ ተከታተሉኝ። መልካም ቆይታ። ይድረስ ለንግድ ባንክ መቼም አንዳንድ ጊዜ ሰው የሚማረው ራሱ ከሚቆምበት ቦታ ላይ የሰጣችሁኝ ኤቲኤም ይዤ ሌላ ባንክ ላይ ተጠቅ ብሩን ሳላወጣ ብሩን ወስደሃል አለ። ሐኪም ቤት ሰው ይዤ ነበር የሄድኩት። ኧረ እባካችሁ እንደዚህ ሆነ ስል በ15 ቀንና በ18 ቀን ነው የሚመለሰው ገንዘቡ አላችሁ። ሌላ ሰው ባይኖረኝስ? ሌላ ሰው ገንዘብ ባይሰጠኝስ? ይዤ የሄድኩት ሰው ሐኪም ቤት ይዤ የሄድኩት ሰው ምን እንዲሆን ፈልጋችሁ? ካልቻላችሁ ከሌላ ባንክ ጋር ያላችሁን ግንኙነት አቁሙት። አለዛ እንደዚህ ብላችሁ እንድትሉን አንፈልግም። አገልግሎታችሁን አሻሽሉ። ኦሮሞን መወከል ጉራጌን መሳደብ፣ ሌላውን ብሔር መሳደብ አይደለም። አማራንም መወከል ኦሮሞን መሳደብ አይደለም። ሌላውንም መሳደብ ወይ በዛኛው ብሔር ላይ አመጽ ማስነሳት አይደለም። እንደውም ቢሆን የኦሮሞ ተወካይ ስለሌላው ብሔር ደህንነት ቢናገር የዛኛው ተወካይ ስለዚህኛው አይደለም። እነሱ በሹፌር እየሄዱ የዚህን ህዝብ ገንዘብ እየበሉ ሰው ተቆጭ ብለው እየማቀቀ ወክለናል ያሉትን ህዝብ ምንም ርህራሄ እንደሌላቸው መታወቂያው ተወክለንለታል ያሉትን ህዝብ የሚያስፈጁት እነሱ ናቸው። እና እንደዚህ አይነት ሰዎች አየሁኝ፣ በቃ ማለትም አየሁኝ። እኔ በጣም ነው ዜና የምወደው።